بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد فسلام الله عليكم ورحمته وبركاته إن شاء الله تعالى عند تلمدو بتجويد درساتين تملسن تغنيتنال باسالفنو درس سلا سورة الفلق أقرار تملكتنال زاري دقم الله كفقد سورة الإخلاص انديت يقرال يميلون يمن ملكتي هنا المالتنا أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد مرحبا قل قافنا أثرا لم داتنا يضرب بنت تنككا نكتلالن قل هو هذا ما قلت هنا لب قل هو مالتي لبنم قل هو سنل كنفراتشن سبسب አድርገን ወደ ውጭ ገፋ እናረጋዋለን አንድ ነገር መረሳት የሌለበት ነገር ላስታውሳችሁ እሱ ምንድነው ማንኛውም ፊደል ضمه ሆኖ ከመጣ ከንፈራችንን ሰብሰብ አድርገን ወደ ውጭ ገፋ እናረጋዋለን ትክክለኛው ضمه በዚህ አይነት መልኩ ነው የሚወጣው ሁሌ ضمه ፊደል ስናገኝ ضم ሸፈተኝ ያስፈልጋል ከንፈራችንን ሰብሰብ አድርገን ወደ ውጭ ገፋ እናረጋለን እስኪ አሁን ለምሳሌ ው በሉ እስኪ ሞክሩት ው ስትሉ ከንፈራችሁ ሰብሰብ ብሎ ወደ ውጭ ገፋላ በዛ መልኩ ማንኛውም ضمه ፊደል በዛ መልኩ ነው የምናነበው ነገር ግን እንዳይሳብብን ጥንቃቄ ያስፈልገዋል طيب قل هو كان له ها تسابه معناته قل هو الله ميلو الله ميلون قال እናፍረዋለን ለምን ከፊት ለፊቱ ምን ስለመጣ ፈትሐ ስለመጣ طيب الله ميلو ከፊት ለፊቱ ያለው እናያለን ከስራ ከሆነ الله ميلو ይቀጥናል ضمه እና ፈትሐ ከሆነ ግን ምን ይሆናል ይወፍራል ማለት ነው قل هو الله بلنا هنكرهم مالنا قل هو الله أحد بلن ها في دل أرجن هنكرهم حانو قروراتش لاي بدم فك أرجن وطال قل هو الله أحد دالون إننا نتراتله لمن دال كمي نتروت የቀልቀላ ፊደላቶች በነገራችን ላይ የሚነጥሩት ፊደላቶች የቀልቀላ ፊደላቶች ይባላሉ የሚነጥሩት አምስቱ ፊደላቶች በሌላኛው ስማቸው የቀልቀላ ፊደላቶች ይባላሉ ማለት ነው ስለሆነ እነዚህ አምስት ፊደላቶች ሱኩን ሆነው በሚመጡ ሰዓት እናነጥራለን قل هو الله أحد الله ሚለውን እናወፍረዋለን ለምን همزة الوصلون آبلن سلانببنو مالك كارغنو فتحانو يتتقمنو مالك باي صافن الله الصمد ميلو لاي همزة الوصل لا ايايزن يقران سلونه ودق يሆናል ላሟ ከጀርባ ሸዳ ስለመጣ ሷም ሱኩን ምልክት ስለሌላት የሸምሲያናት ውድቅ እናረጋታለን ላሟ አሁን ቀጥታ ከሃ ضمه ወደ ሷድ ሸድ ነው የምንሄደው ማለት ነው الله الصمد صاد بتككل الناطق يقبل الله الصمد انل سايهون سين سايهون صاد نو ما وفر ينور بنال معناته الله الصمد صمد دالوا መጨረሻ ላይ ስለመጣች ወደ ሱኩንነት ተቀይራ ነጥራት ተነበባለች ማለት ነው الله الصمد طيب لم يلد لم سنل زيغا ميم አለቻ ሚም ሱኩን
ጥንቃቄ ትፈልጋለች ለምን ብዙ ሰዎች ለም የሊድ ስለሚሉ ለም መንጠር የለባትም ለም የሊድ የሊ ላም ከስራ ላይ ትኩረት እናደርጋለን የል ብለው ስለሚቀሩ አንዳንድ ሰዎች ማለት የልድ አይደለም የሊ ለሉሊ በከስራ ለም የሊድ ዳሏ ስኩን ነች አይደል እናነጥራታለን ለም የሊድ ወለም ዩለድ እዚህ ጋር ወለም ብለን አናነጥረም ወለም ዩለድ ወለም ዩ የሚለው ዋው አለች ዋዋን እንስባለን ወለም ዩለድ ዳሏን እናነጥራታለን ማለት ነው ለም የሊድ ወለም ዩለድ طيب ወለም እዚህ ጋር ሚም አሁን መጥታለች እንዳትነጥር ጥንቃቄ እናደርጋለን ማለት ነው ወለም የኩል ለሁ እዚህ ጋር ያዙልኝ ወለም የኩል ለሁ ኑኗን አላነበብኳትም ዘልያታል ለምን ሙሉ በሙሉ ስለተጨፈለቀች ማለት እንዴት ነው ከኑነ ሳኪና በኋላ ስኩን የሆነችው ኑን ስሟ ኑነ ሳኪና ትባላለች ከስኩን ከሆነችው ኑን በኋላ ላም ፊደል ከመጣ ላም ፊደል የኢድጋም ፊደል ነው ኑንን እንድትጨፈለቅ ከሚያረጉ ፊደላቶች አንዱ ነው ተጨፍልቃም ደግሞ ምንም አይነት ፋና ሳትተው ሙሉ በሙሉ እንድትጨፈለቅ ከሚያደርጉ ሁለት ፊደላቶች አንዱ ነው ከኑን በኋላ አሁን ለምሳሌ ራ ፊደል ቢመጣ ኑኗ ሙሉ በሙሉ ትጨፈለቅና ምንም አይነት ድምጽም ሆነ ባፍንጫ የሚወጣ ምንም አይነት ፋና ሳትተው ሙሉ በሙሉ ትጠፋለች ማለት ነው ወለም የኩል ለሁ ስላሁን ን የሚል ድምጽ ሰምታችኋል የኩለ አያችሁታ የኩለ ኑኗ ምን ሆነች ሙሉ በሙሉ ተጨፍልቃለች ማለት ነው ስለሆነ ሁሌም ከኑነ ሳኪና በኋላ ላም ፊደል ከመጣ ን የሚል ድምጽ መሰማት የለበትም ወይንም ባፍንጫ የሚወጣ ድምጽ መሰማት የለበትም ማለት ነው ወለም የኩል ለሁ ላም ሸዳ ግን መረሳት የለበትም እናጠብቀዋለን ከዛ ከሃ በኋላ ዋው ሶጊራ አለች መሳቢያ ነች እንስባታለን ሁለት ሐረካ ወለም የኩል ለሁ ኩፉወን አይደለም ፋ ስኩን አይደለችም እንዲሁም ደግሞ ካፍ ስኩን አይደለችም ክፍወን አንለው ኩፉ ቅድም እንዳልኳችሁ ማንኛውም ዶማ ፊደል ከንፈራችንን እንሰበስብለታለን ኩፉወን አሐድ ዳሏን እናነጥራታለን ማለት ነው طيب ደርሱን ከመጨረሳችን በፊት እዚህ ጋር አንዲት ሚም አለች እቺ ሚም ምንድነች ስራዋ ምንድነው ለምንድነው እዚህ ጋር የተጻፈችው የሚለውን እናይና ደርሳችንን እናጠናቅቃለን ማለት ነው እቺ ሚም የኢቅላብ ሚም ትባላለች ኢቅላብ ብሎ ማለት ምን ማለት ነው ከተንዊን በኋላ ተንዊን ምንድነው ሁለት ፈትሐ ሁለት ከስራ ሁለት ضمه ማለት ነው ድርብ ሐረካዎች ተንዊን ይባላሉ ሁለት ፈትሐ ሁለት ከስራ ሁለት ضمه ተደራርበው ከመጡ ተንዊን ይባላሉ ከተንዊን በኋላ ባ ፊደል ከመጣ ባ ፊደል የኢቅላብ ፊደል ነው ይባላል ማለትም እቺን ተንዊን ውስጥ ያለችው ን ምትል ድምጽ ለምሳሌ ይሄ ምን ይላል አሐዱን ን የሚል ድምጽ አለ መጨረሻ ላይ ያቺ ን ምትለዋን ድምጽ ቀይረህ አንብባት ያለችን ነው ምንዋን ን ምትለዋን ተንዊን ውስጥ ያለችዋን አሐዱን ስንል ያለችዋን ን ምትለዋን ድምጽ ቀይረህ አንብባትኝ ወደ ምን ነው መቀይራት ካልክ ደግሞ ወደ ሚም ቀይረህ አንብባት ማለት ነው እዚች ጋር ምልክት መስጠን ተጅዊድ ላልቀሩ ሰዎች ምልክት ነች ማለትም አሐዱ ካልን በኋላ አሐዱን የነበረችዋን ኑኗን ወደ ሚምነት ቀይረህ አንብባት ማለት ነው ታዲያ አቡ አቲካ እዚህ ጋር እኮ ምንም አይነት ባ ፊደል የለም እሺ ተንዊኑ አለ ነገር ግን ባ ፊደሏ የለችም
የት መጥቶ ነው ከተባለ ያት ባፊደሉ እዚህ ጋለች የታችኛው ሱራ ቢስሚላህ ከምትለው ላይ ያለችዋን ባ ተጠቅመው ነው እንዴ ምን አገናኛቸው ካላችሁ እንግዲህ ይሄኛው ሌላ ሱራ ካላችሁ ምን አለ መሰላችሁ አያይዘን የምንቀራ ከሆነ አሁን ለምሳሌ አያይዘን መቅራት ከፈለግን ይሄ ሱረቱል ኢኽላስ እና ሱረቱል ፈለቅን አያይዘን በአንድ ትንፋሽ መቅራት ብንፈልግ ምን ትሆናለች ማለት ነው የዛኔ ከተንዊን በኋላ ባፊደል መጣች ማለት ነው ምን ሆነ ማለት ነው ያቺን ተንዊን ውስጥ የምትገኘዋን የምትለዋን ድምጽ ወደ ሚም እንቀይራለን طيب በምሳሌ ሳሳያችሁ ይበልጥ ግልጽ ይሆንላችኋል አብሽሩ ካልገባችሁ ቪዲዮ መልሱትና ታዳምጡታላችሁ ማለት ነው ولم يكن له كفوا أحد بسم الله الرحمن الرحيم قل أعوذ بلن قتلالن معناتنا አሁን ምን ያዝነ ولم يكن له كفوا أحد سمعتوها أحد ألف أحد منهم ماركو أحد بسم الله قلت هنا الله شو البياسبال ترى زيجا كو تنوين يتعين ميتال تنوينه كالاتشو أنا زيجا عنده ضمة بتشانو ميتعين يتال تنوينه كتباله من يدرج المسألة كتنوين بحالة يإقلاب فيدل با فيدل كمتاج ባፊደል ከመጣች ሌላ ቦታ እናየዋለን ኢንሻአላህ ይሄ በሁለት ሱራ መካከል ስለሆነ ለዛሬ እንያት ብለን ነው እንጂ በቦታው ግልጽ ሆና ትመጣልናለች የዛኔ ደግሞ በደንብ እናብራራታለን طيب ምን አለ ተንዊን ከተንዊን በኋላ ባፊደል ሲመጣ ምን ያደርጋሉ መሰላችሁ ያቺ ሁለተኛዋን ضمማ ለምሳሌ ضمተين ነው እዚህ ጋር ተንዊኑ በضمማ ነበር ሁለተኛዋን ضمማ ያነሷትና ሚም ያስቀምጡባታል ይሄ የተደረገው ለምንድነው ተጅዊድ ላልቀሩ ሰዎች ምን አለ እዚህ በኋላ የኢቅላብ ፊደል ስላለ ተንዊን ውስጥ የምትገኘዋን የምትለዋን ድምጽ ወደ ም ቀይረህ አንብባት ብለው ለማስታወስ ነው እቺ የተደረገችው እንጂ ትክክለኛ አሁን ይሄ ቃሉ ምንድነው ብትባሉ ይሄን ብቻ አንብቡልኝ ብትባሉ አሐዱን ብላችሁ ነው የምታነቡት አሐዱን ተንዊን ነው ነገር ግን ሚሟ የተቀመጠችው ተጅዊድ ላልተማሩ ሰዎች ከጀርባ ያለችው ባፊደል ስለሆነች አያይዘህ መቅራት ከፈለክ እቺ ተንዊን ውስጥ ያለችዋን የምትለዋን ድምጽ ወደ ም ቀይረህ አንብባት ማለት ነው ይሄ አማርኛችን ላይ ያለ ኢንሻአላህ በሰፊው አሳያችኋለሁ ሌላ ቦታ ላይ ማለት ነው ይሄ ግን ግልጽ እንዲሆንላችሁ አማርኛችን ላይ ያለ ለምሳሌ ምንድነው ማለት አንበሳ እንላለን አይደል አንበሳ ስንጽፈው ግን አንበሳ አይደል አንበሳ አራት ፊደል ስናነቦስ አንበሳ ብለን ኑኗ የት ሄደች ኑኗን ወደ ምን ቀይረናት ነው አማርኛም ላይ ወደ ምቀይ አንበሳ ነው ያለው አይደል አን የነበረች አም ብለናት ማለት ነው በዛ መልኩ ነው ይሄም ተመሳሳይ ህግ ነው ያላቸው ኢንሻአላህ ዛሬ እንደ ጀማሪ በጆሮአችሁ ይለፍ ከገባችሁ ጥሩ ካልገባችሁ ደግሞ ችግር የለም አትጨናነቁ ሌላ ጊዜ በቦታው ግልጽ ሆና ስትመጣልን አሳያችኋለሁ ማለት ነው ለዛሬ እዚህ ይበቃናል አብሬያችሁ የነበርኩት ወንድማችሁ አቡ አቲካ ከኢኽላስ ቲዩብ ነው በቀጣይ ክፍል ተመልሰን እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ